ህይወት እንደዚህ ነች። ትናንትና ይህች ልጅ ቪዲዮ እየለቀቀች ነበረ፣ ቀነኒ አዱኛ ማለት ነው። ስላማሟታም ብዙዎች እየጠየቃችሁኝ ትገኛላችሁ። ነገሩ በፖሊስ የተያዘ ስለሆነ እኔም ታዲያ ሚኒሊክ ሆስፒታል ተገኝቼ አስክሬኑ ያለበት ቦታ ማለት ነው ነገሮችን ለማጣራት ሞክሬ ነበረ። ነገር ግን ፖሊስ የሚሰጠውን መግለጫ ተከታትዬ ወደ እናንተ የማደርስ ይሆናል። አንድ ነገር ግን አለ። ህይወት እንደዚህ ነች። ትናንትና አለን፣ ዛሬ የለንም። እኛ እንባላለን፣ እንጋደላለን፣ ነገ ዘላለም የምንኖር ይመስለናል። ነገር ግን ሟቾች ነን። ለቀነኒ አዱኛ ነፍስ ይማር፣ ለአንዱዓለም ጎሳም መጽናናትን እመኛለሁ። መላው ቤተሰቦቿ፣ ወዳጅ ዘመዶቿ፣ አድናቂዎቿ በድጋሚ መጽናናትን እመኛለሁ። ነፍስ ይማር። እንግዲህ በዛሬው ዕለት በሶሻል ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ከሆኑ ጉዳዮች መካከል የአንዱዓለም ጎሳ ሚስት ራሷን ከ5ኛ ፎቅ አጠፋች የሚለው ጉዳይ ነውና ከዛ ጋር በተያያዘ እኔም አንድ ቪዲዮ ለቅቄላችኋለሁ። በዛ በለቀቅኩት ቪዲዮ ስር ታዲያ አንዳንድ ሰዎች ኤላ ከሆነች ጓደኛዋ ጋር በቴሌግራም ላይ የተጻጻፈችው ነገር እንዳለ ሰዎች እያወሩ ነበር። ያ መረጃ እስኪ ካገኘኸው ጀባ በለን እያላችሁኝ ነበር። መረጃውን አግኝቼዋለሁ። ይሄ ነው እዚህ ጋር የምትመለከቱት ማለት ነው። ነገር ግን እኔ ይሄንን መረጃ በፍጹም አላምንበትም። ለምን እንደማላምንበት በደንብ ላስረዳችሁ። ይህቺታችን እንግዲህ ከ5ኛ ፎቅ ላይ ራሷን አጠፋች ነው የተባለው። በፍጹም ራሷን ልታጠፋ አትችልም፣ በኔ ድምዳሜ ማለት ነው። ያው ፖሊስ የራሱን ማስረጃ በኋላ ያወጣል። በኔ ድምዳሜ ያንን ያልኩበት ለምንድን ነው? እዚህ ጋር በቴሌግራም ተጻጻፈች ተብሎ የተለቀቀው ነገር ምንን ነው የሚያስመለክተው? ወንጀል ፈጻሚዎች እቺ ሴት ራሷን በራሷ እንዳጠፋች እንዲመስልና የወንጀል ድርጊታቸው እንዲቀጭና ያ መረጃቸው እንዳይገኝ ሆን ተብሎ እየተሰራጨ ያለ ነገር ነው። እንዴት ነው ራሷን ልታጠፋ አትችልም ብዬ ያሰብኩት? እቺ ልጅ ትላንትና ልደቷ ነበር። ያንንም በማስመልከት የተለያዩ ፎቶዎችን ከወንዴ ስቱዲዮ ጋር ተነሳቻቸው ፎቶዎች እዚህ ጋር እንደምትመለከቱት አለ። ወንደሰንም ማለትም የግል ፎቶግራፈሯ ይሄንን ነገር ተናግሮ ነበር። በመጀመሪያ ቪዲዮ ላይ ለቅቄላችኋለሁ። ለትውስታ እሱ ያለውን እንስማ። ቀን ላይ ተገናኝተን እስከ ማታ ድረስ የልደት ፎቶዎች ሳነሳት ነበር። ጠዋት መርዶ አረዱኝ። ወንደሰን በጋሻው ወንዴክስ ስቱዲዮ። በፎቶግራፍ ስራዎቼ ካፈራኋቸው ወዳጆቼ መካከል የቀኝ እጄ ናት የምላት እህቴ ቀነኒ አዱኛ መካሬ፣ ጓደኛዬ፣ የክፉ ቀን ወዳጄ ነበረች። ትላንት መጋቢት 1 2017 ከቀኑ 10 ሰዓት ጀምሮ እነዚህን የልደት ፎቶዎች ሳነሳት ነበር። ማታ 1 ሰዓት በሰላም ተለያየን። ዛሬ ጠዋት መጋቢት 2 2017 ጠዋት ማረፏን አረዱኝ። ታዲያ የተነገረኝ ነገር በህልሜ እንጂ በእውኔ አልመሰለኝም ይላል ወንዴ። እንግዲህ እንደሰማችሁት ነው። ከጧት ጀምሮ አብረው እንደነበሩና ከ10 ሰዓት ጀምሮ ደግሞ የተለያዩ የልደት ፎቶግራፎችን ሲያነሳት እንደነበርና ወደ 1 ሰዓት አካባቢ ነው ወደ ቤቷ ሄደች ያለውና ከፎቶግራፍ አንሺነት ባሻገር እሷ ለኔ መካሬ ጭምር ናት እያለ ነበርና እንደሚታወቀው ቀነኒ በጣም የታወቀች ሞዴል ናት፣ ዲዛይነር ናትና ይሄንን ድርጊት ሊያስፈጽም የሚችል ነገር ከዚህ ቀደም ምንም አይነት ምልክት አላሳየችም። እዚህ ጋር የምትመለከቱት የሷ ፔጅ ነው። በፔጇ ላይ የተለያዩ ቪዲዮዎችን ነው የምትለቀው። ማለት ምንም አይነት የሀዘን ምልክት የለበትም ወይም ደግሞ ችግር ውስጥ እንዳለች የሚያሳይ ነገር በፍጹም በፔጇ ላይ አይታይም። ስለዚህ እዚህ ጋር በቴሌግራም አወራች የተባለው ነገር ሆም ብለው ራሷን እንዳስጠፋች በትክክል ሰው እንዲያምንበት ለማስደረግ የተደረገ ነገር ነው ብዬ ነው የማምነው። ምክንያቱም ከጓደኛዋ ጋር ያወራችው በትዳሯ ደስተኛ እንዳልሆነች በጣም ብዙ ነገር እንደመረራትና ሞት እንደሚላት ነው የተናገረችውና ስለዚህ በቃ እንዲህ ብላ ነበረ። አሁን ራሷን አጠፋች ለማስባል ነው። በፍጹም ራሱን የሚያጠፋ ሰው ከሰዓታት በፊት እኮ ፎቶ ሲነሳ ነበር። ልደቷን አስመልክታ እኮ ከተለያዩ ፎቶዎች ስትነሳ ፕሮግራሞች ስታዘጋጅ ነበረ። ታዲያ ከቀን እስከ ምሽት በዚህ አይነት ሂደት ውስጥ ያለፈች ሴት ማታ 9 ሰዓት ላይ ራሷን አጠፋች የሚለው ነገር በፍጹም የሚያስኬድ ነገር አይደለም። ስለዚህ እንደኔ አስተሳሰብ ወንጀል ፈጻሚዎች ወንጀሉ እንዳይታወቅባቸው የተለያየ ስትራቴጂ እየፈጸሙ ከጓደኛዋ ጋር እንዲህ ብላ አወራች የሚለውን ጽሁፍ ራሳቸው ጽፈው ፖስት አድርገው የኛ ህዝብ ደግሞ ነገሮችን አጣርቶ ስላልሆነ የሚያወራው ያን ነገር ሼር እያረገ ያባዛዋል። ከዛ ራሷን አጥፍታ ነው ለማስባል ሆን ተብሎ የተደረገ ነገር ነው የሚመስለኝ። ለማንኛውም የፖሊስ መረጃ ሲወጣ ሁሉንም ነገር የምናውቀው ይሆናል። ከዛ ባሻገር ግን አንድ የታዘብኩት ነገር ከዚህ ቀደም ስለሷ ማንም አውርቶ የማያውቀውን ነገር አንዳንድ
ሰዎች ግን ወጥተው እያወሩ ይገኛሉ በዛሬው ዕለት። ከነዛ መሀል እንግዲህ ሶሻል ሚዲያ ላይ የምታውቁት ዮኒ ማኛ በባለቤቷ ድብደባ ይደርስባት እንደነበር፣ አቢዩዝ ይደርስባት እንደነበር ሲናገር ነበር። በተወሰነ መንገድ እስኪ ላሰማችሁ። ነፍሰ ጡርና ሁላ ትቀጠቀጣለች። አስቡ፣ 2 ነፍስ ነው የጠፋው። 2 ነፍስ በተደጋጋሚ ይደበድባል ነበር። ሴቶች አያርማችሁም። ሲደበድባችሁ መጨረሻው አንቺን የሚረካው ይሄ ሰው ህይወትሽን ሲያጠፋው አንድ ሰው ምንም ያርግሽ የሚረካው ህይወቱ ሲጠፋ ብቻ ነው። ስለዚህ ደብዳቢ ነበር። እቺን ልጅ ይቀጠቅጣት ነበር፣ አቢዩዝ ያደርጋት ነበር። እንደዚህ አይነት ሪሌሽንሺፖች ኢትዮጵያ ውስጥ በጣም ብዙ አላችሁ። አሜሪካ አላችሁ፣ አረብ ሀገር አላችሁ። ሴቶቹ አንዳንዴ ቀጥቀጣ የሚያምራችሁ ከዛሬ ነገ ይቀየራል ያለች። እንዴት ነው የሚደበድብሽ የሚቀየር? እኔ አንዱዬ በጣም ነው የምወድህ ግን ትደበድባታለህ ቢል ኢንፎርሜሽኖች ከወጡ አንተ የምትወዳትን ልጅ ፍቅርን መግለጽ የምትፈልገው በመቀጥቀጥ ከሆነ ዋይ እቺ ልጅ እኔ አሁን ምን ጎሏት ነው? አሁን እኔ አርግዛ ወይ አላገባሽም ብሏት ምን ሪዝን ይኖራታል? ገብቷችኋል? ራሷን የምታጠፋበት ብዬ ማስበው ሜቢ የከዚህ በፊት ያላት ኢንታንግልመንት እርቃን ፎቶ አጡ ምንድን ነው? ይሄንን ለኛ ግልጽ መሆን አለበት። ተገላም ከሆነ who did it? እኔ አሁን እንደገባኝ ከሆነ በጣም ፓወርፉል የሆኑ ሰዎች ኢንታንግልመንት ሊኖረው ይችላል። እንግዲህ በተወሰነ መንገድ ነው ይሄንን ያሰማዋችሁ። ልክ እንደሱ ሁሉ የተለያዩ ሰዎች ክለብ ላይ ስለሚሰራ ያው ሙዚቀኛ ነው፣ በተለያዩ ምሽት ክለቦች ላይ ይሰራል። አምሽቶ እየገባ ይደበድባት ነበር፣ አቢዩዝ ያረጋት ነበር የሚሉ መረጃዎችን እያወጡ ነው። እኔ ባልተረጋገጠ መረጃ እንዲያድርጓል ብዬ ልደመድም አልችልም። የሚባሉትን አሉባልታዎች ግን በመረጃ ጭምር እስካሉት ሰዎች ያቀረብኩላችሁ ተብሏል የተባለውን ነገር ብቻ እንድታቁት ነው። ከዛ ባሻገር ግን የዚህ ታችን ጉዳይ ግን እንደኔ 100% ራሷን እንዳላጠፋች በጣም እርግጠኛ ነኝ። ሌላውን ነገር ግን በቀጣይ አዳዲስ መረጃዎችን ሳገኝ የማቀርብላችሁ ይሆናል። እናንተ ምን ይመስላችኋል? ራሷን አጥፍታ ነው ብላችሁ ነው የምታስቡት ወይስ ደግሞ ሰው ገሏታል ብላችሁ ነው የምታስቡት? የእናንተንም ሀሳብ አስተያየት ከስር ጻፉልኝ። አዲስ መረጃ ሲኖር ወደ እናንተ የማቀርብ ይሆናል። የእናንተው ኤላ ነበርኩ። መልካም ጊዜ። ደቷ ብላ ሜካፕ ስትሰራ የነበረች ሴት፣ ቪዲዮ ፖስት ስታደርግ የነበረች ሴት ሌሊት ላይ ከ5ኛ ፎቅ ላይ ራሷን አጠፋች። የማይመስል ለምን አጠፋች? አጥብታም ከሆነ ምን ተብላ ምን ተደርጋ? በዛን ሰዓት ግን እኔ እንደሚጠረጥረው ታገላ ነው የተወረወረችው ከፎቁ። ስለዚህ አፓርትመንቱ ካሜራ ካለው ካሜራ በደንብ መጣራት አለበት። ከዛ ውጪ ደግሞ ጎረቤቶች የበፊት ላይፋቸው ከባሏ ጋር እንዴት ነበር፣ ይጨቃጨቃል ወይ ይደባደባል ወይ የሚለውንም ጭምር መጣራት አለበት። ራሷን አጠፋች ማለት ጭራሽ አይመጣውም። እኔ ቀነኒ አቃታለሁ። ይሄን አትወስንም። ቀነኒ አዱኛ ባኤ ወልት ዲያና የሮ ባኤ ደደቢሴ ማና ኢሳኒስ ዴማ አስፖርስ አከጋሪት ዱባቹ ደንዳ እንደጋማሚ ኢነጋማ tokko odeeffannoo har'a jiru irratti fakkeenyaaf amma obboleettiin Andu'aalam Gosaa Maqdas Gosaa isa wajjin hidhamtee jirti maal oduu jedhamurraa yookaan isin jalqabu ta'e odichi sobaluuk sa'aatii tokkottiin ka'eetiin naannoo sa'a 3tti ani mana gara Finfinnee kan gale isaa wajjin sulultaa oolee jechuudha. inni itti aanu dhuguma Andu'aalamtu hidhamee jira. Mana keessatti hariiroo Andu'aalamii fi Qananii Addunyaa hariiroo akkas hariiroo waliigaltee hin qabanii, jaalala hin qabanii, maal hin qabanii. Wanti jedhu kun soba. Dhugaa isin dhugaa dubbachuu dhufila. Maaliif tokko ani muslimaa sooma afaan qaba. Ji'a soomaati sii galee jira. Kan isii dhaga'u, kan kabaju, kan jaalatu yeroo ta'an mana keessatti illee walitti bu'iinsi isaan qaban wanna tokko hin jirtu. Artist Rabadaan Cimeessaa Mucaa jedhamuu fi akkasuma immoo Diinqaa Huseen Mucaa jedhamu
faana taane yeroo baay'ee mana Andu'aalamitti kan dabarsinu yoo mana Andu'aalamitti sin dabarsine iddoo tokkotti waliin kan dabarsinu yeroo baay'ee ታያው ስላረፈች ለምርመራ ወደ ምኒልክ ተላከ። ጠዋት ለልጆች ስደውል ነበረ። ያው በቃ አሁን ሬሳው እዚህ ነው የሚል ነበር ሀሳብ እንትን የነበረው። አሁን በቃ የምን ፎቅ ላይ ወደ ቤተሰብ ስለሚላክ ወደዛ እየሄድን ነው። የምን ፎቅ ነው? የምን ፎቅ ነው? አፓርታማ ነው የሚኖሩበት። እንዴት ሰው ከአፓርታማ ላይ ወድቆ ይሞታል ታዲያ? አይደለም አምስት ነው አሉ። ከአምስት ላይ ነው ውጤት አልመጣም። ታዲያ አምስተኛ ላይ ናቸው። ውጤት አልመጣም። የምርመራ የሬሳዋ ምርመራ በነገራችን ላይ ጂጂ ትላንትና ቪዲዮ ፖስት አርግታ ነበር እየደነሰች ማለት ነው። እና ምንም ነገር አይታወቅም። በጣም ነው ግን የሚገርመው አማ ኦፍ ደርቢቴሞ አይደል ነው ማለት ያ ብቻ አይደለም እኮ ዛሬ ልደቷ ነው። ሜካፕ ስትሰራ ጸጉሯን ስትሰራ ምናምን ነበር አሉ ትላንትና። እሱ ራሱ አብሯት ነበር አሉኝ። ትና የሰራችው ቪዲዮ ብታዩ እኮ በቃ ምንም እንደው እንደዚህ አፕሴት የሆነች ምናምንም አትመስልም። በቃ ኤክሳይትድ ነው የምትመስለው። የመጨረሻ ቪዲዮ ማለት ነው። የት አካባቢ ነበር የምትኖረው? ሀያት ነው የሚኖሩት። ወደ ከባዱ መሄጃ አለ አይደል? ለቀጣፎ ወደዛ ነው የሚኖረው። ከማን ጋር ነው የምትኖረው? ከሱ ጋር ነው? አዎ አንድ ላይ። አዎ ከሱ ጋር ነው የምትኖረው። እሱ እህቱም አሁን እሱ ጋር ነች መሰለኝ። ሰሞኑን ነው እሱ እህትም አለች እኮ አሁን ይሄኮ ብቻውን ቀራረባለን በጣም አመድ የምቴም ነው ፕሌቲን ዱባ ሄዳለች። እህትዮ ሰንትና አልታሰረችም ታዲያ? እህትዮ እኮ ጀሚላ እዛ አትኖርም መሰለኝ እኮ ልክ ወጅንጅራተን ያው መብራዴን ተመለየሮ ምራሳ ከና ወጅንጅራተ ማንኛውም ይሄ ለመታሰር ሳይሆን ለምርመራ ሁሉ መጠየቅ አለበት እኮ ለምርመራ ለመጠየቅ ማለት ነው። እናቸው መጠየቅ አለባቸው። ምክንያቱም ዝም የሚባል ነገር አይደለም። ልጅቷ ከዚህ በፊትም ኬዝ ስላላት በዚህም በዛም ማም ያላግባብ በዛም ሲል ስለነበረ ቀላል ነገር መሆን የለበትም። ብዙ ነገር አለ እኮ ግን አሁን መናገር ይከብዳል። ታውቂያለሽ አሁን መናገር ሳይሆን ምርመራው እንዲጣራ እናንተ ግፊት ማድረግ አለባችሁ። ሁልጊዜ ዝምታ አይሰራም። ሁልጊዜ ልጆች ይሞታሉ፣ ሌላው በሰላም ይኖራል። ኦሮሞ የሆነ ወንድ ይሞታል፣ ሴት ይሞታል፣ ዝም ይሞታል፣ ዝም። ይሄ በጣም እየበዛ መጣ። ስለዚህ ይሄ ሙከራ ነው። ነገ ደግሞ ምን እንደሚፈጠር አይታወቅም። እርስ በርስ በቃ ኦሮሞም ከሆነ ገዳዩ መውጣት አለበት፣ ያጫሉም ኦሮሞም ከሆነ መውጣት አለበት። እውነት ነው። ሁልጊዜ ኦሮሞ ስለሆነ ብቻ የሚደበቅበት ሌላው ስለሆነ ምን በአጠቃላይ በቃ መውጣት አለበት። ማናቸውም በማንኛውም ምክንያት ተጣልተው መሳአ ሰገሊቲ ባቴ ዴቢቴ ቱርቴ ጀዳ ማሊፍ ባቲ ሰዓቲ ሰገሊቲ አመራ ኮንሰን ይበር ማሊፍ አከሚቲ ባቲ ባካወል ይረፈዲዮ ከመነ ተቆዮ ጅራተን አከሚ ብራባቴ አከሚ ዴቢቴ መና ጀሚላ ኮሰ ቆፈቱን ተይ ሙጨቲና መበርዝዴ ሼ ሰለብሬት ጎቹፍ ከን ቆጴፈቻ ከን ጅርቱ ኦፊሻ አከሚቲ ደርቢቴ አበርከሲን ጀዱ ከሌሰ ወጂን ቱረኒ ቤታ መታ ወጀተታ ቱርቴ ለዳቲ ኢሲቲ namoonni baay'een onnoo jedhaa turan beekaa. Lubbuun mucitti kichuu kanaa jechuudha. Anaan akka ibiddaadha kan inni gubaa jiru. Dhugaa waaqa jiraataa isinitti hima. Dhaggeeffadhaa. Mucaan kuni fooqii shanaffaarraati of darbattee kan isheen of ajjeesteedhanidha kan isaan gabaasaa jiran. Miidiyaaleen garaagara. Garuu an akkasitti miti kan ani huban. Sii galee akkatti ani hubadhu mucattii kichuu kana manatti ajjeesaniitu akka isheen of ishee of ajjeesteetti fooqii irraa gad darbatanii yaadaa jechuudha gaafa yaaduwan. Sigale kanaafiyyuu naannoo ishee kan jirani abbaa manaa ishee isaa ta'uu naannoo ishee irra kan jirani kan shakkamu hundumtuu mootummaatiin itti gaafatamuun dirqama. Sigale yeroo baay'ee hubadhaa beekamaan Oromoo isaa aduu wallaalaan Oromoo isaa aduu miidiyaa kana irratti erga ba'ee booddee har'a abboo'amaa bulee garuu eddeen awwaalamee booddee waa'ee isaa namni dhaggeeffatus waa'ee isaa namni yaadatus hin jiru. Duutiin tala keenya qananii kanaa boru gaafa isheen awwaalamte guyyuma sana irraanfatamaa jechuudha. Dhugaa isheerree namni jala bu'ee barbaadu jireedhee yaadu. Isinii galee maaliif ree dhugaan uummata Oromoo nama baay'ee du'ee jira. Dhugaan isaa kaba'e tokkoyyuu arginee hin beeku. Oromoonis dhugaa isaa barbaaddachuurra nama isa du'eef boo'ee irraanfachuudha kan inni filatu. Isinii galee guyyaa tokko Oromoof namni quuqamee dhugaa Oromoo tokko barbaadee as baasee miidiyaa irratti
du'a Oromoo tokko du'a nama Oromoo tokko namni dhufee miidiyaa irratti nu beeksise tokko hin jiru. Dhugaasaa baase. Kanaafis na dhaggeeffadha. Viidiyoo kana seef godha. Intalli kuni du'ushee tarra miidiyaa kana irra teenyee bo'aa jirra malee dhugaashee arguun tasanii ulfaatadhe yaada. Akka kotti. Yoo waaqa sodaattu lafa sodaattu ta'e garuu du'a intala kana sababa isheen itti duute rakkinni ishee maal akka ta'e mana keessa jireenya akkamii akka isheen jiraattu abbaa manaa ishee faana gammachuu akkamii akka isheen qabdu ummata abbaastanii dhugaan intala kana yoo waaqa sodaattu ta'e dhala of jalaa qabdu ta'e dhugaan intala kana baastanii ummata Oromoof beeksisuun dirqama. Intala kana nuti ilaallee iyyuu hin quufne dhugaa rabbi. Intala fiigdee hin quufne intala hojjettee hin quufne sii galee nuti intalli kun intala moodeelistii Oromoodha uffannaa Oromoo aadaa Oromoo waan hedduudha kan isheen beeksisaa jirtu. Utuma kanaan jirtu Andu'aalem Gosaatu ishee fuudhee intalli achumaan baddee jechuudha. Gaaf tokko gaafa eebbaa ishee arginaan alatti miidiyaa irratti akka kanaan dura intala kana argine hin beeku. Har'aoo erga heerumtee booddee du'a isheedha kan nuti dhagaa jiru. Sababni maali? Maal rakkatteeti kan isheen of ajjeestu maal rakkatteeti kan isheen duutu? Kan jedhu dhugaa mucaa kana baasaati ummata kana beeksisa. Ummanni kunis onnee qabaatee dhugaan talasaa barbaaddataaf miti. Garuu isinumti yoo waaqa sodaattanii dhugaa mucattitti kana waaqa sodaadha lafa sodaadha baasa. Baasaa dhugaa mucaa kichuu kana. Kanuman jedhaan. Obboleettii keenya. Kenneni addunyaa. Gamoo shanaffaarraa of darbattee yaada jaamutu kaayame. Kenneni addunyaa haadha manaa artist Andu'aalem Gosaati. Gadduudhaaf yoo ta'e uummanni Oromoo Musliimaatis lubbuu kichuun talasaa kan waaqeffataattis lubbuu kichuun talasaa kan kiristaanaatis lubbuu kichuun talasaa hawwanii manguddoon dargaggoo fi shamarran Oromoo gaddinni irra onneen keenya cabeera obboleettii keenya dhabuu irratti. Kun keeyyata tokko. Mucaan kun ajjeefamtee gamoo sanirraa darbatamte moo tokko kan ifoomuu qabu. Osoo jajjabina eebeluu faalaatu hin jiin duratti waa'ee jajjabinaa waliif hin dhaabnu. Waa'ee wareegama sii qofa kufiinsa sii kana qofa barbaadna. Baruu. Ofiif ajjeesanii gad darbatan moo ofiin of darbatte moo kaameeraan yoo jiraate hoteelicharraa ifoomsu. Gamoo sanirraa ifoomsu. Namoonni waliin jiran ifoomsu qabu. Namni ejjennoo hammana gayu akkamitti ofirratti fudhachuu danda'e kan du'aaf isa saaxilu. Akka namatti ejjennoo ofirratti fudhatu jechuudha. Akka durree udaananii dhooyisuun hin danda'amu. Qorannoon cimaan irratti gaggeeffama. Hundi ni to'atama. Seeraa fi heeraan ni qoratama. Ifoomeeti dhuguma. Yeroo san jajjabina nu waa kennu jennee jajjabina walii dhaamna malee hammasitti jajjabina walii dhaamuun haqa mucaa kanaa dhugaa mucaa kanaa dhugaa rabbii dhugaa waaqayyo dho'isuudha waan ta'eef jajjabina waliif hin dhaamnu. Maalirratti mucaan kun lubbuun isii kana ta'uu danda'e. Ejjennoo hammana gahu maalirratti ofirra fudhachuu dandeesse. Kana ifoomsuudha qaba. Abbaan ifoomsuu qabu. Uummata Oromootiif lubbuun talan Oromoodha.